ሰላም ጤና ይስጥልኝ። እንዴት አላችሁልኝ? ሀናም ድምስሻ ነኝ። ለዛሬ አንድ ነገር ልነግራችሁ መጥቻለሁ። እናንተንም እኔንም ይመለከታል። ስንቶቻችሁ የሶሻል ሚዲያ ተጠቂዎች ናችሁ? ስንቶቻችሁ በቀን ውስጥ ቲክቶክ ወይም ደግሞ ኢንስታግራም እንዲሁም ዩቲዩብ እንዲሁም የተለያዩ ሶሻል ሚዲያዎች ላይ ጊዜያችሁን ታባክናላችሁ? በጣም ይቆጫል። በቀን ውስጥ ምን ያህል ሶሻል ሚዲያ እንደተጠቀማችሁ ስልካችሁ ላይ ገብታችሁ ስታዩት በራሳችሁ በጣም ታፍራላችሁ። ስንቶቻችሁስ ልጆቻችሁ ከትምህርት ቤት ከመጡ በኋላ ወደ ልጆቻችሁ ትሆናላችሁ? ስንቶቻችሁ እጃችሁ ከስልካችሁ ይለያል? እኔ ራሴን ጠይቄያለሁ። እናንተም ራሳችሁን ጠይቁ። አንዲት እናት ያለችኝ ልንገራችሁ። 2 ዓመት የተለያዩ ሶሻል ሚዲያዎችን ትጠቀማለች፣ በተለይ ቲክቶክ እና ኢንስታግራም። 2 ዓመት ሙሉ ጊዜዋን ያለምንም አይነት ጥቅም ሶሻል ሚዲያ ቤቷም ሆና መንገድ ላይ ስትሆን አልጋዋ ላይ ከሄደች በኋላ፣ ሌላው ልጆቿ ከትምህርት ቤት ከመጡ በኋላ ከልጆቿ ጋር ጊዜ መስጠት ትፈልግና ነገር ግን ስልክ ሳትይዝ መቀመጥ እንደማትችል ነግራኛለች። 2 ዓመት ቲክቶክ ስጠቀም የምጠቀሙ ደግሞ ገንዘብ እያገኘሁበት አይደለም። ጊዜ ለልጆቼ እንዳልሰጠሁ ይሰማኛል። ከልጆቼ ጋር ጥቂት ደቂቃ ከተቀመጥኩ በኋላ ስልኬ እጄ ላይ እንዲሆን እፈልጋለሁ። ስልኬ ይናፍቀኛል። ጊዜን የማባክነው ያላግባብ በሶሻል ሚዲያ ነበርና ዛሬ ላይ ተጸጽቻለሁ። ከዛሬዋ ይሄን መልእክት ላንቺ ከነገርኩሽ በኋላ ከዛሬዋ ቀን በኋላ ሶሻል ሚዲያ ላልጠቀም ለራሴም ለልጆቼም ቃል ገብቼ ወደ ቤቴና ወደ ልጆቼ ተመልሻለሁ ትላለች። እናንተስ አስባችሁታል? በቀን ውስጥ ምን ያህል ሰዓት ሶሻል ሚዲያ እንደምንጠቀም? እኔ እንደምታውቁት ረጅም ዓመት ሶሻል ሚዲያው ላይ አለሁ። ሶሻል ሚዲያው ላይ አለሁ ማለት ግን ሶሻል ሚዲያ ላይ አባክናለሁ ማለት አይደለም። እኔ ሶሻል ሚዲያ ላይ ከድሮም ጀምሮ በተለያዩ ሶሻል ሚዲያዎች ላይ ስኖር ገንዘብ ሜክ አደርጋለሁ። ያ ግን መተዳደሪያ አይደለም። ይሄ በትርፍ ጊዜ የማደርገው ስራዬ ነው። እናንተስ አስቡበት። እች እናት ከ2 ዓመት በኋላ ተጸጽታ ወደ ልጆቿ ተመልሳለች። ግን ትላለች 2 ዓመት ሙሉ የማላገኝበትን ነገር ቀኑ ሙሉ በማየት ልጆቼ ከትምህርት ቤት ከመጡ በኋላ አብሬያቸው ሆኜ እንኳን ሚዲያዎችን በማየት ከልጆቼ ለ2 ዓመት ያክል እንዳራራቀኝ ይሰማኛል። ብዙ ወላጆች በዚህ ሰዓት ላይ አሁን ባለው ሶሻል ሚዲያ ምክንያት እንደኔ ተጠቂዎች ናቸውና ሀና እባክሽን አንቺንም ጭምር ይሄ ሶሻል ሚዲያ ጊዜያችንንና ልጆቻችንን እያሳጣን ስለሆነ እባካችሁ በይልኝ ብላለች። እባካችሁ ተብላችኋል። እኔ ራሴን ወቅሻለሁ፣ ወደ ራሴ ተመልሻለሁ። ሶሻል ሚዲያን ከበፊቱ በተሻለ በአግባቡና በጊዜው ልጠቀም ለራሴ ቃል ገብቻለሁ። እናንተስ? አንዳንድ ጊዜ የምንጠቀምበትን ነገር ምንድነው? ምን እየሰራው ነው? እስከዛሬ ድረስ ሳየው ከነበረው ነገር ምን ዕውቀት አገኘው? ምንስ ተጠቀምኩበት ብለን ራሳችንን መጠየቅ ያስፈልጋል። ሁላችንም እዚህ ሰዓት ላይ ብዙዎቻችን ሶሻል ሚዲያ ተጠቃሚ ነን። ስልካችን ከእጃችን የማይነጠል እንዲሁም አልጋችን ላይ ከሄድን በኋላ ስልካችንን ማየት ልማዳችን ሆኗል እና ብዙ ጊዜያችንን እየወሰደብን ከልጆቻችን እያራቀን ያለው አሁን ላይ ያለው ሶሻል ሚዲያ ራሳችንን መለስ ብለን እንድናይ ይገባል ብላኛለች እና እንደሷ ሁላችንም ራሳችንን ልንጠይቅ ይገባል። ብዙ ጊዜ ልጆቻችንን ስልክ አስቀምጡ፣ ይበቃቸዋል፣ በቃ ስልክ አቁሙ ብለን ልጆቻችንን እንወቅሳለን። እኛስ ብለን ራሳችንን ስንጠይቅ እኛ ስልክ እየተጠቀምን እኛ ሶሻል ሚዲያ እያየን የማይመለከትን ነገር ላይ ቁጭ ብለን ልጆቻችንን ለምን ትጠቀማላችሁ፣ ለምን ስልክ አበዛችሁ ብለን ልጆቻችንን እንቀጣለን፣ እንወቅሳለን። ነገር ግን እኛ ራሳችንን መለስ ብለን ማየት አለብን እና ብዙ ጊዜያችንን እየወሰደብን ከልጆች ወዱ ጊዜያችን እድሜያችን ከልጆቻችን ጋር ከቤተሰቦቻችን ጋር ለራሳችን ልንሰጠው የሚገባውን ጊዜያችንን እየወሰደብን እየተሰረቅን ነውና ራሳችንን ማዳመጥ ራሳችንን መመልከት ይኖርብናል። እኔ ተምሬበታለሁ፣ እናንተም ተማሩበት። ሶሻል ሚዲያ አጠቃቀማችንን እናስተካክል ለማለት ነው። ምናልባትም ሶሻል ሚዲያ ላይ ተጠቃሚ አይደለሁም ብዙ ሰዓት አላይም ብላችሁ የምታስቡ ሰዎች ደግሞ ይህን የሚያረጋግጥላችሁ ሴቲንግ ላይ ገብታችሁ ቀኑ ሙሉ ምን ያህል ሶሻል ሚዲያ እንደተጠቀማችሁ ስታዩት ያረጋግጥላችኋል። ራሳችሁን ፈትሹ፣ ተማሩበት። አመሰግናለሁ።